አለን መተናል እንላለን። ለአንዱ ደስታ ለአንዱ ማልቀስ፣ ለአንዱ ደስታ ለአንዱ ማልቀስ። የአብሬሽና የሩታ ነገር አብርሃም በአንድ በኩል ደግሞ ተኝቶ እየተነሳ ሰው ታውቃለሽ፣ ተኝቶ ተነሳ ሰው እንደሆነ እኮ ነው የተረዳሁት ነገር ማለት ነው። ግራ ይገባኛል እውነት ለምን እንደሆነ ገብቶኛል። ለምን እንደሆነ አላውቅም። ግፉታው አሁን እውነተኛ ትክክለኛ ባል ይሆነኛል ብለሽ ነው እንዴ እንደዚህ የምትሆኑ? የተጣለ ነገር ሰው ሲያነሳ ሰው ያናድዳል ይባላል። ትርጉሙ አላውቅም ግን እንደዛ እኮ ነው የሆንሽው። ግን ሩታ ማለት ነው የእውነተኛ ፍቅር ሳይሆን ይሄ በቃ የንዴት ለበቀል እንደዛ ይመስለኛል። ግን ለማንኛውም እንኳን ደስ አለሽ። ጀዝቦ ወደ አንቺ ተመልሷል። ዛሬና ነገ ደግሞ ምን እንደሆነ እናያለን ማለት ነው። እና እንደዛ ነው ልሻለሁ። ለማንኛውም ሩትዬው እንኳን ደስ አለሽ፣ እንኳን ደስ አለሽ። ጀዝቦ ወደ አንቺ ስለተመለሰሽ እንኳን ደስ አለሽ። ኤርሜላ ደግሞ ችግር የለውም። ነገ ተስተካክሎ ወደ መመለሱ አይቀርም። ነገ ይሄ ሰንሰላቱ ከተበጠሰ ማለት ነው ወደ ኤርሜላ ይመጣል። አንቺ በትዕግስት ጠብቂ። ግን ደግሞ ማለት ነው ወንድም መባል እንደዚህ ማለ እንዴ? የማምን ነገር እኮ ነው የተረዳሁት ነገር ማለት ነው። የኤፍሬም ነገር ደግሞ ክፉ ወንድም እንደዚህ ማለ እንዴ ብዬ ነው በቃ ለራሴ ራሱ እየፈራው ይሄንን ለምን በስ እንደ ኤፍሬም ሀረማኔ ወንድም የለም በህይወቴ በራሴ ራሱ ማለት ነው ቢሰጥ እግዚአብሔር ራሱ ቢሰጠኝ በቃ ይድፋ ብዬ እኮ ነው ጸሎት የሚያደርጉ ማለት ነው። ማለት በቃ ሰው በትዕግስት አውርቶ አማክሮ በቃ እሱ ራሱ ጥሩ ሳይሆን ከሄደ ማለት ነው አማክሮ ወደ ልጅክ ተመለስ ብሎ ሰው አማክሮ እኮ ነው ወደ ሚስቱ የመጀመሪያ ሚስት የሚመለሰው ማለት ነው። ደግሞ ሚስት አይባልም ለምን እንደሆነ ግብ የተፈታ ትዳር የተበጠሰ ሰማና ምን ያደርጋል? በቃ ባል ብሎ ማጠራት